አምስት ምናምን አሁን 10 ዓመት በፊት ነው። በ15 ዓመትሽ ነው ያፈቀርሽው? ህፃናቱ ላይ እኮ አሁን እየበረታ ያለው እንዴት ነው? ትምህርት ቤት ሃይስኩል ክፍለ ጊዜ ያለው እንዴ? የፍቅር እንዴት ማፍቀር እንችላለን፣ እንዴት በለጋ እድሜያችን ማፍቀር እንችላለን የሚል ትምህርት አለው። ክፍለ ጊዜ ራሱን የቻለ እንደ ትምህርት ይሰጣል። ግራ ገብቶኝ እኮ ነው ጋይስ። ትምህርት ቤትም አሁን በቃ ማንሰማበት ቀን የጠፋ ሁሌ በ16 ዓመቴ በ12 ዓመቴ እሺ የ15 ዓመት ፍቅር ምን ይመስላል? እንዴት ነበር የሚያረጋችሁ? እስቲ ንገሪ። እንዴት ነበር የሚሰራራችሁ ያኔ? ያኔ አሪፍ ነበር። እንትን ምንድነው ጮርናቄ ምናምን ትገባበዙ ነበር? በዛ ነው ፍቅራችሁ የምትገላለጹት? የዛኔ የትምህርት ቤት ፍቅር ያኔ ያው ጮርናቄ ምንድነው ብስኩት ነው የሚባለው፣ ይሄ ድቡልቡሉ እሱ ብርቅ ነበር ያኔ። እና እሱን የጋበዛችሁ ሰው በቃ የምን ጊዜም ጀግናችሁ ነበር ያኔ። እኔ ጀግናዬ ነበር በነገራችን ላይ ትምህርት ቤት ያለው እሱን የጋበዘኝ ሰው አሜዚንግ በቃ። እሺ እና እንዴት ነበር ያኔ ፍቅር እንዴት ጀመራችሁ? እንዴት እስቲ አስታውሽ። አይ አንድ ሰፈር ነበረ ተከራይተን የምንኖረው፣ በዛ ጀመር። እሺ ስጦታ ምናምን ትሰጣጡ ነበር? ከዛ አይ ስጦታ ምናምን ትምህርቱን ተዋችሁት? አረ እንማራለን። ትማራላችሁ? ሂሳብ አስተማሪ እንደዚህ ሲደመር እንዲህ ሲል አንቺ ከሱ ጋር ያለሽን ህይወት ነው የምትደምሪው። ወጥቼ አብሬው ጁን የት ነው የሚሄደው? አሁን የት ነው ጮርናቄ የሚጋብዘኝ? ሻይ የት ነው የምንጠጣው? ምናምን ነው። እሺ ቀጥይ። ከዛስ? ከዛ እኔ 10ኛ ክፍል ውጤት አልመጣልኝም እና እሱ ዩኒቨርሲቲ ገባ። አሰናከለሽ ማለት ነው። አየሽ እንዴት ውጤት ይመጣል ታዲያ? እሱ ነው ፈተና ላይ ራሱ እሱን ስም ነው በእርግጠኝነት ልትሞይ የምትሽው። በጣም ክንፍ ስትሉ እኮ ሴቶች ባይዞ የለም በቃ አየር ላይ ነው የምትንሳፈፉት። እሺ ከዛስ? ከዛ በ10 ዓመት ውስጥ ሁሌ ስንጣል ነበረ እና እኔ ወደ አረብ ሀገር መጣሁ። እሺ ከዛ እኔ ስመጣ ተጣልተን ስለነበረ በቃ እኔ እሱን ተውኩና ከሌላ ሰው ጋር ማውራት ጀመርኩ። ቀረ የ15 ዓመቱ ፍቅር የ10 ዓመቱ ገደል ገባ። አሁን እኮ አብረኝ ነው ያለው። እሺ ከሌላ ሰው ጋር ማውራት ጀመርሽ? አዎ ከዛ እኔ ከሌላ ሰው ጋር ማውራት ስጀምር 5 ወር 1 ዓመት ምናምን እየቆየ ይመጣል። ከየት እንደማመጣ አላውቅም። ብልጭ ድርግም ይላል። እሺ ከዛ በቃ አሁን 1 ዓመት ከ1 ዓመት በኋላ መጣ። እኔ ከሌላ ሰው ጋር ማውራት ከጀመርኩ በኋላ ጀመርሽ ፍቅር ከሌላ ሰው ጋር? አንቺ ደግሞ እሱ? አዎ ጀመርኩ። እሺ እሱ ከመጣ ደግሞ እኔ ያኛውን አሁን ማውራውን ተዋለውና ወደ እሱ መራት ጀምራሉ። ያስጠላኛል እሱ ስመጣ። ታለ መረጋጋት እኮ አልቻልሽም። የኔ እናት እኮ ቆይ ተረጋጊ። ያኛውን ትተሽ ወደዚህ ሺፍት አረግሽ፣ ማርሽ ቀየርሽ? አዎ አስቸጋሪ እኮ ነው። እሺ አንዳንዴ አሁን ሁሉም ነገር ፍሬቻ ነገር ይቅርና አብረን እንሆናለን ምናምን አለኝ። የትኛው ነው ባዩ? አሁን ሁለታል። እኛም ራሱ ተከላከለብን እኮ በዙና ሁለት ሆነው። የትኛው ነው አብረን እንኖራለን ምናምን ያለሽ? ያኛው የመጀመሪያው የትምህርት ቤቱ። እሺ ከዛ ደግሞ እንደዚህ እያለ ምናምን ይጠፋና አሁንም ሲፈልግ ያወራል፣ ካልፈለገ ይተዋል። በቃ እንደዛ ነው። እኔ ደግሞ አዲስ የማወራው ካለ ይተዋልና ወደሱ አወራለሁ። ያኛው ሲመጣ ይሄኛው ያስጠላኛል። የመጀመሪያውን በጣም ነበር የሚወደው። ኦኬ አሁን ምንድን ነው አንቺ የፈለግሽው?
እኮ ምንድን ነው ማለት እንዴት አድርጌ እንደምትው ይሄን የመጀመሪያው አንቺ ራሱ እኮ ግራ ገባሽ እኮ እህት አለ። ወይ ቀኝ አልሆንሽ፣ ወይ ግራ አልሆንሽ፣ ወይ መሀል አልሆንሽ። ግራ የተጋባ ነገር እኮ አንደኛ እሱ ሄዷል ብለሽ ከሌላ ሰው ጋር ከጀመርሽ ይህ ሰውዬ ሲመጣ እንደገና ሽፍት አድርጎ ወደኋላ ማርሽ አስገብቶ እንደገና እዛ ሰው ጋር መሄድ ጥፋት። እንግዲህ አቋም ሊኖረን እኮ ይገባላል። እሺ ንገሪው፣ ምንድነው? የት ነው ያዘሽ? ያዘኝ እዚህ ቲክቶክ መንደር ነው። እሺ ድምጿ አማርኛ፣ ከዛ በውስጥ ድምጿ አማርኛና በውስጥ አወራሁት። ከዛ ምናምን ነገር በዛው አንዳንድ እያልን ተላመድን። ከዛ ወደ ፍቅር ውስጥ ገባን ማለት ነው። አማርኛ? አዎ ድምጿ በድምጽ ነው ያዘሽ? አዎ በድምጹ ነው። መልኩን አታውቂውም? አይ ሊቭ ላይ ምናምን በቪዲዮ ሲገባ አየዋለሁ፣ ግን ድምጹን ነበር የወደድኩት። እሺ እና በቃ ተግባብተን ምናምን ኦልሬዲ አብረን መኖር ጀምረን ነበረ። ግን ምን አለ መሰለህ ሁሌ የሚያጣላን ነገር ምን መሰለህ፣ ቁርስ መስራት አይወድም። ቁርስ መስራት አይወድም? ትገናኛላችሁ ሊባካ ነው? በመንፈስ ነው? አኑ አብረን መኖር ጀምረን ነበር። አብረን እየኖርን ግን ቁርስ መስራት አይወድም። ጧጧት ደግሞ ጧጧት ቁርስ የሚሰራልኝ ወንድ ነው የምፈልገው። ከምን የሆነው አብራችሁ መኖር የጀመራችሁት? 3 ወር ተጀናጀንና ከዛ አብረን መኖር ጀመርን። የት ነው የሚኖረው እሱ? አንቺ ያለሽበት ሀገር ነው የሚኖረው? አዎ። እሺ። አይ ይሄ ምን ትመክረኛለህ? ስሬስ የምሬ ነው። ቁርስ መስራት አይወድም። እና እኔ ደግሞ ቁርስ ሰርቶ ጧት እንዲያቀርብልኝ ይፈልጋለሁ። ተንቀልፌ ተንስቼ ክችን መግባት አልወድም። ከምርሽን ነው? የምሬን ነው። ስሬስ እንዴት ነው 3 ወር ተጀናጅናችሁ አብራችሁ መኖር የጀመራችሁት? አልገባኝም። እንዴት ነው ያ የተፈጠረው? እንዴ ወደድኩት፣ በቃ አብረን መኖር ጀመርን። እንዴ አሌክሶ ለምንድን ነው አንተ 3 ወር ያሳሰበችህ የቁርሱ ነገር ያላሳሰበክ? ቆይ ቁርሱ ችግር የለም። ቁርሱ ዋናው ነገር እንዴት ነው የፈጠነው? አንቺ አምነሽ 3 ወር ቲክቶክ ላይ ያወራሽውን ሰው አብረሽው ወደ መኖር የገባሽው እሱ ነው ትልቁ እኮ አጀንዳ መሆን ያለበት። እኔ እኮ እሱ አይደለም አሁን አጀንዳ የሆነብኝ አሌክሶ። እኔ እኮ አጀንዳ የሆነብኝ ቁርስ ሰርቶ ቁርስ አሁን ምንም ነገር እኮ ወንዶች ቁርስ የመስራት ባህላቸው መዳበር አለበት የሚለው እንግዲህ እንመካከርበታለን የወንዶች ጉዳይ ላይ። ግን አሁን አንቺ እሱ ነው። እሺ አይ አሁን ሰው የአፉን ፍሬ ይበላል ይባላል እኮ አይደል? ሰው በነገራችን ላይ ለቀልም ያለው ነገር በህይወት ይከሰታል። ባይዚ ይሄን ታውቂያለሽ አይደል? አሌክሶ ተው እንጂ እኔ ምን አልኩኝ? አሁን መጥፎ ነገር እኮ አላወራም። ቁርስ አልሰራ ላይ ነው እኮ አሁን በ3 ወር እንትን ግንኙነት አንዱ ጋር አብረሽ ትኖሪና በደንብ አድርጎ ቁርስ ስልቅጥቅጥ አድርጎ እንደውም ቁርስ አድርጎ አንቺን ይበላሻል። በደንብ ገፎሽ ቆዳሽ። እንደዚህ አይነት ነገር ሲገጥምሽ ነው የሚገለጥልሽ። ለማንኛውም ቁርስ የማይሰራ ባል ይስጥሽ ብለን አንረግምሽም። ቁርስ የሚሰራውን ያጋጥምሽ። አሚን። እና እሺ በምን ልተው? ይሄንን እንዴት ላድርግ? ልተው ወይስ እንዲያስተካክል ምን ላድርግ? አንቺ ስሪ፣ እየሰራሽ አስተምሪ። ተነስተሽ ይኸው እንዲህ ነው የሚሰራው። ያውቃል እኮ መስራት እኮ ያውቃል፣ ልምድ አለው። ግን አይፈልግም፣ ሰርቶ እንዲያቀርብልኝ መታዘዝ አይፈልግም። በቃ እንግዲህ መታዘዝ ካልፈለገ አስረን ገርፈን እናስተምረው። እኛ ምን እናድርገው? የሰውየው ባህሪ ነው እንግዲህ። ባህሪው ከሆነ ሰው እያስተማርኩ አይደል እንዴ? መከረኝ እንጂ ምን እንዴ! እንዲህ አይነት መርፌ የለንማ እኛ። የኔ እናት ቁርስ እንዴት እንደሚሰራ አንተ ወንድ ልጅ ሰርቶ ማቅረብ የለበትም ብለህ ታምናለህ? አላምንም። ችግር የለም፣ ምን ችግር የለውም። ተነስቶ ቁርስ ሰርቶ ለሚስቱ ቁርስ ቢሰራ ኢትስ ኦኬ። ምንም ማለት የክብር ጉዳይም አይደለም ልሽ ፈልጌ ነው። እንደውም አሪፍ ነገር የሆነ ነገር በልና መከረው። እኔ አሳየዋለሁ ቪዲዮውን። እንዴ ምን ብዬ ልምከረው? ኦልሬዲ እኮ አሁን ለሱ ምክር እንደመክረው ነው የፈለግሽው? አዎ ምክር ሰርቶ በቃ ቁርስ ስራ ላት። እሺ ጓድ ቁርስ ስራ፣ ጠዋት ተነስተ ቁርስ ሰርተ ሰርፕራይዝ አርጋት።
እሷ ትፈልጋለች ኩርስ እንድትሰራ። ተኝተህ እንትን አትበል፣ አታንኮራፋ። በቃ ይኸው ሌላም ወይ በጣም ነው የማመሰግነው አሌክስ። እሺ 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 እሺ